አሁን የምናየው ደግሞ ግዢ ነው። ግዢ ደግሞ ይሄኛው አድ እናደርጋለን። ደንበኛ ይምረጥ ይላል። ከማን ደንበኛ ነው የገዛ ነው? ከደመቀ ነው? ከከበደ ነው? ከማን ነው? ከሌላ ከሆነ ደግሞ ይሄኛው አዲስ አጋር ጨምር ብለን እዚህ ጋር እንጨምራለን ማለት ነው። ለምሳሌ ከከበደ እንግዛው። ትዕዛዝ ማለት ያንን ትዕዛዝ ለምሳሌ ከቻይና የመጣ ብቻ የተለየ ስም መስጠት ከፈለግን አንድ እናስታውሰው ይህንን ትዕዛዝ መስጠት የምንችልበትን ነው። ትዕዛዝ ቀን ማለት ደግሞ መቼ ነው ያዘዝነው? ያንን ትዕዛዝ መቼ ነው ያዘዝነው? የምንቀበልበት እንዴት ማለት ደግሞ መቼ ነው የተቀበልነው? ያንን ትዕዛዝ ወይም ያዘዝነው ጋር መቼ ነው የምንረከበው የሚለው ማለት ነው። ይሄኛው አለመሙላት እንችላለን። ብቻ ደንበኛ ብቻ ከሞላን በቂ ነው። ኔክስት እንለዋለን። ቀጣይ የገዛናቸው እቃዎች እዚህ ጋር እንሞላለን። አድ እንላለን። የገዛናቸው እቃዎች ለምሳሌ ምን ገዛን? የመኪና ጎማ ገዛን። የመኪና ጎማ ስንት ገዛን? ለምሳሌ 35 እንግዛ የመኪና ጎማ። የአንድ እቃ ዋጋ መግዣ 15,000 ነበር። ለምሳሌ ጨምሮ አሁን ለምሳሌ 16,000 አድ እንለዋለን። ከዛ የመኪና ጎማም ከዛ ፓይፕም ገዛም። በዛ ፓይፕ ስንት እንግዛ? 100 ገዛ። ይሄኛው እንኳን ዋጋ የነበረ ነው። እንጀምር እንሄዳለን። እዚህ ጋር ሁለት አይነት የክፍያ አማራጭ አለ። በባንክ የከፈልነው አለ፣ ራሳችን ከሰውየው የተበደርነው አለ። ከከበደ ለሌላ ሰው ከሰጠልን ይሄኛው ምን መዘግብበት አለ። ከሌላ ሰው ተበድረን ከሰጠነው ማለት በባንክ የሰጠነው ከሆነ ለምሳሌ ከአቢሲኒያ ፎር ኤግዛምፕል 250,000 ትራንስፈር ካደረግንለት ለምሳሌ ይሄኛው ወደ አቢሲኒያ ወደ እሱ ወደ አስገባንለት አቢሲኒያ አካውንት አድ ካደረግነው ይሄኛው 250,000 አስገባንለት። ነገር ግን ከሌላ ሰው ደግሞ እኛ ብር አልሞላንም እና ከሌላ ሰው ተበድረን ከፈልነው ብሩ የገባ ወደ እኛ አካውንት ሳይሆን ዳይሬክትሊ ወደ ከበደ አካውንት ነው የገባው። ለምሳሌ ከደመቀ ተበድረን ስንበደር ወደ እኛ አካውንት አይደለም የሚገባ፣ ወደ ሰውየው ወደ ከበደ አካውንት ነው የገባው። ለምሳሌ ወደ ደመቀ ለምሳሌ ስንት አስገባልን? 250,000 ያስገባልን አለ። 250,000 ሲያስገባልን ይሄኛው ወደ ደመቀ የገባ ምናምን ማለት እንችላለን። ይሄኛው አስገባልን ማለት ስንት ሆነልን? ጠቅላላ 885,000 ነው ዋጋው። ጠቅላላ ለአጋር የሚከፈለው ከሌላ ሰው ተበድረን የከፈልነው ማለት ከደመቀ ተበድረን የከፈልነው 250,000 ነው። ከኛ ከባንካችን ከአቢሲኒያ ባንክ አውጥተን የከፈልነው 250,000 ነው። ከዛ እኛ እንደ ብድር የሚይዝልን ሰውየው ደግሞ ስንት እንደ ብድር የሚይዝልን ነው ስንት ነው? 385,000 ነው። ቀጣይ እንለዋለን። ይሄኛውን እቃው ወዲያው ከተቀበልነው የዛኔ ተቀብለነዋል ብለን እንጽፋለን። ይሄኛው ሴሌክት እናደርጋለን። ካልተቀበልነው ግን ይሄኛው ዝም ብለን እንጽፈውና ይሄኛው ማስታወሻ የሚሆን ነገር ለምሳሌ በዚህኛው ቀን የተገዛ ምናምን ብለን እንጽፈውና ወዲያው ከተቀበልነው ይሄኛው ሁሉም እቃዎች ተቀብለናል የሚለው ሴሌክት እናደርጋለን። ካልተቀበልነው ይሄኛው እናጠፋውና ጨርስ እንለዋለን ማለት ነው። ይሄኛው ግዢ ገዛ ማለት አይደለም። ይሄኛው ሊስት ማለት እዚህ ጋር ሰርች እናደርጋለን። በስሙም በዚህኛው አይዲም ሰርች ማድረግ እንችላለን። ከዛ ይሄኛው የሚያሳየው የገዛናቸው እቃዎችን ያሳያል። እዚህ ጋር ስንት ብዛት እንደገዛን ያሳያል። ከዛ እነዚህኞቹ ደግሞ ዋጋቸውን ያሳያል። የአንድን ግዢ ዋጋ ያሳያል ማለት ነው። እዚህ ጋር ፕሪንት ማድረግ ከፈለግን እዚህ ጋር ይሄኛው ሴሌክት አድርገን ፕሪንት አድርገን ወደ ሌላ ሰው መላክ እንችላለን። በፒዲኤፍም በኤክሴልም ከዚህ ይሄኛው ቱቶሪያል አለ ማለት ነው። ይሄኛው ክሊክ ስናደርገው ደግሞ ጀስት የግዢውን ዲቴል ኢንፎርሜሽን ያሳየናል። ትዕዛዝ ቁጥሩ ስንት ነው፣ ከማን አቅራቢ ነው የገዛ ነው የሚለው አለ። ከዛ መቼ ነው ያዘዝነው፣ መቼ ነው ወደ መጋዘናችን የሚገባ የሚለው አለ። ከዛ ጠቅላላ ግዢ ስንት ነው፣ ዋጋው 885,000። ከዛ በባንክ የተከፈለው ስንት ነው፣ 250,000 በባንክ የከፈልነው እኛ። የብድር መጠኑ ስንት ነው፣ ስንት ነው ያበደረን፣ ማን ከበደ፣ 385,000። ከአጋር የከፈልነው ከሌላ ሰው ተበድረን የከፈልነው ስንት ነው፣ 250,000። ከዛ የገዛናቸው እቃዎች እዚህ ጋር አሉ። ክፍያዎች የፈጸምንባቸውም እዚህ ጋር አሉ። በባንክ የከፈልነው 250,000 ከደመቀ በብድር የተወሰደ እዚህ ጋር አለ። እቃ ብንቀበለው ኖሮ እዚህ ጋር ይመጣ ነበር ማለት። አሁን እዚህ ጋር ስነካ ምን ነካን? አካውንት ነካን አይደለ? አካውንት ውስጥ ምን ነካን? ከአቢሲኒያ አይደለ የገዛ ነው። ከአቢሲኒያ 250,000 አይደለ? ለከበደ አየሽ፣ የቅድሙ የሽያጩ 100,000 ገዝተን ጨምሮት ነበር። ይሄኛው የከበደ ደግሞ የበፊት መጠኑ 458,000 ነበር። የአሁን መጠኑ ደግሞ 208,000። ስንት ቢካውዝ 250,000 ለከበደ ስለሰጠ ነው ማለት ከባንካችን አውጥተን። ከዛ ወደ ብድር ስንመጣም ልክ እንደዛ ብድር መዝገቦች የሚለው ስንመጣ ደግሞ ከበደ ቅድም ስንት ነበረው? 100,000 ነበር አይደል የሰጠነው። 100,000 ስለሰጠነው ግን
ግዢ ላይ ከእሱ ጋር ገዝተን የ385 ሺህ ብድር አበድሮናል። ስንት ይቀረዋል ማለት ነው? 285 ሺህ ይቀረዋል ማለት ነው። ደመቀም ቅድም አበድረው ነው ነበር አይደለ? 132500 አሁን ግን ለከበደ ሰጠልን አይደለ? 250 ሺህ ስንት ይቀረዋል? 117500 ይቀረዋል። ይሄኛው ጀስት ከግዢ ከሽያጭ ራሱ አውቶማቲካሊ ሆነ ማለት ነው። ቅድም ያላሳየሁሽ እቃዎች ጋር ስንገባ ደግሞ ለምሳሌ ፓይፕ 60 ሚሊ ሜትር የሚለው ከሆነ የኛው የተሸጡ እቃዎች የሚለው ጋር ስንገባ ቅድም የሽያጭ አላሳየሁሽም። ሽያጭ ለምሳሌ በፊት መጠኑ 250 ነበር። ከዛ የሸጥነው 150 ነበር። ከዛ 100 ፍሬ ቀረን ነበር አይደለ? አሁን 100 ፍሬ ስንገዛለት ለምሳሌ ይሄኛው ግዢ አይደለ? ከከበደ የገዛ ነው። በዚህ ስንት ነው የገዛ? 100። በፊት ስንት ነበር? 100 ነበር። አሁን ስንት ገዛ? 100። ስለዚህ አሁን ስንት አለን? 200 ፍሬ ማለት ነው። የመኪና ጎማም ልክ እንደዛ መጀመሪያ ስናስገባ ስንት ነበረን? 65 ነበረን አጠቃላይ። ከዛ 10 ሸጥንለት ስንት ሆነ? 55 ሆነ። ከዛ 35 ስንገዛለት ደግሞ አውቶማቲካሊ ስንት አደረገው? 90። ይሄኛው ራሱ አውቶማቲካሊ ካልኩሌት የሚያደርገው ነው ማለት ነው።